በዙሪያው ያሉትን ሰዎች ያውቃሉ ብለው ያስባሉ? አንድ ሰው ጎጂ ወይም ቶክሲክ እንደሆነ፣ ጉልበቱ ከባድ እንደሆነ ወይም ባህሪው ተቀባይነት ያለውን መስመር ሲያልፍ መለየት እንደሚችሉ ያምናሉ። ነገር ግን እውነተኛዎቹ አደጋዎች ግልጽ አይደሉም ብሎትስ? በጣም አጥፊ የሆኑት ሰዎች ብዙ ጊዜ ማራኪ፣ ደግ፣ አልፎ ተርፎም የቤተሰብ አባላት ናቸው ቢባልስ? እና እርስዎ ግልጽ ከሆኑት ክፎች ለመጠበቅ እየሞከሩ ሳሉ አእምሮ በጣም አደገኛ ለሆነ ነገር በሩን እየከፈተ ነው። የሌሎች ንቃተ ህሊና የእርስዎ ውስጥ ዘልቆ መግባት። ካርል ጉስታቭ ዩንግ ሕይወቱን በሙሉ እነዚህን የተደበቁ ተለዋዋጭ ሁኔታዎች ለማጥናት አሳልፏል። በሥራው ኢጎውና ንቃተ ህሊናው the ego and the unconscious ውስጥ በእኛ ላይ በእውነት የሚገዛው አብዛኛው ነገር በንቃተ ህሊና ቁጥጥራችን ስር እንዳልሆነ ያሳያል። ይህ ለእርስዎ ብቻ ሳይሆን ለሁሉም ሰው ይሠራል። አደጋውም በትክክል እዚህ ላይ ነው። ምክንያቱም አንድ ሰው ለራሱ ጨለማ እውር ከሆነ ያ ችላ አስተናጋጅ ይፈልጋል። እና ብዙ ጊዜ የአስተናጋጅ እርስዎ ናችሁ። ምናልባት በዚህ ላይ ቆም ብሎ አስበው ያውቁም ይሆናል። አሁን ግን ያስቡ። ከአንድ ሰው ጋር ከተነጋገሩ በኋላ ስንት ጊዜ በስሜት እንደተሟተቱ ተሰምቷችኋል? ስንት ጊዜ ባልሰራችሁት ነገር ተወከሳችሁ? ወይም የእርስዎ ባልሆነ አሳዛኝ ሁኔታ እንደ አዳኝ ታያችሁ? ዩንግ ይህንን ፕሮጀክሽን ሲል ጠራውታል። ይህም የሌላው ሰው በራሱ ውስጥ ለማየት እምቢ ያለውን ወደ እርስዎ የሚያስተላልፍበት ንቃተ ህሊና የሌለው ዘዴ ነው። ያን ጊዜ ጀምሮ እርስዎ ሰው መሆን ያቆማሉ እና ምልክት፣ መስታወት፣ ምናባዊ ጠላት ወይም የተመሰገነ ጀግና ይሆናሉ። እና እነዚህ ሁሉ ምስሎች አንድ የሚያስመሳስላቸው ነገር አለ። ከነዚህ ውስጥ አንዳችሁም በእውነት እርስዎ አይደሉም። ነገር ግን በጣም የሚያስፈራው ክፍል ብዙ ጊዜ እርስዎ በዚህ ጨዋታ ውስጥ እንዳሉ እንኳን አለማወቃችሁ ነው። እየረዳችሁ ነው፣ ስሜታዊ እየሆናችሁ ነው፣ ብስለት እያሳያችሁ ነው ብሎ ያስባሉ። ይህ እንዲሆን ሳለ የእርስዎ ባልሆነ የስነ ልቦና መስክ ውስጥ እየሰመጡ ነው። የእርስዎ ባልሆኑ ግጭቶች ለመፍታት እየሞከሩ ነው። በእርስዎ ያልተፈጠሩ ነገር ግን አሁን እርስዎን የሚቆጣጠሩ ተነዋዋጭ ሁኔታዎች ውስጥ እየተታለሉ ነው። ጉዳዩ ስለ መጥፎ ሐሳብ ያላቸው ሰዎች ብቻ አይደለም። ዩንግ ግልጽ አድርገውታል። ትልቁ አደጋ የሚመጣው ከንቃተ ህሊና ከሚሰሩ አጥፊዎች ሳይሆን ከተዋህዶ አልተናው ንቃተ ህሊና የሌላቸው ነው። እነዚህ ከራሳቸው ስነ ልቦና ያራቁ ጭምቆች፣ ስሜታዊ ቀውሶች፣ ኮምፕሌክሶች እና የተጨከኑ ፍላጎቶችን የበላይነት የተቆጣጠሩ ናቸው። እነሱ ክፉ አይደሉም፣ አደገኛ ናቸው። እና ይህ አደጋ ዝት ነው። በዋና በር አይገባም። በቀስት የየተጋው በትንንሽ አስተያየቶች፣ በተሸፈኑ ክሶችና በከባድ ዝምታዎች ይንሰራፋል። እርሶም ራሳችሁን መጠራጠር እስክትጀምሩ ድረስ እና ከራሳችሁ የአእምሮ ሁኔታ ጋር ያለውን ግንኙነት ሲጠፉ የእነሱን ጭላዊትነት ይሆናሉ። ምናልባት እርሶ አሁን በትክክል በዚህ ውስጥ እያለፋችሁ ነው። በግንኙነት፣ በጓደኝነት፣ በሥራ ቦታ፣ አልፎ ተርፎም የቤተሰባችሁ ውስጥ እና ምናልባት እርሶን ራሳችሁን እየወቀሳችሁ ነው። ምንድነው ችግሬ ብሎት ለመንዳደድ እየሞከሩ ነው። መልሱ ምንም አይደለም። ነገር ግን በሌላው ሰው ንቃተ ህሊና መርከብ በመሆናችሁ በሚገዛው መንገድ ጥርፍ የሚልቅ ስፈት አለ። በዚህ ቪዲዮ ውስጥ ዩንግ በስሜታዊ አደገኛ ናቸው ብለው የሚደርሷቸውን 6 አይነቶችን እናጋልጣለን። እነዚህ አይነቶች የሚሰሩት ሆን ተብሎ በክፋት ሳይሆን እነርሱ ራሳቸው በማይረዷቸው ውስጣዊ ኃይሎች ነው እና አጥፊም ከሆኑት ለዚህ ነው። እነዚህን መግለጫዎች እንዴት እንደሚገነዘቡ የዩንግን ቃላት፣ ጽንሰ ሐሳቦች እና ማሳጠቂያዎችን ከሥራዎቹ ውስጥ እንደ አዮን፣ ኢጎና ንቃተ ህሊናው እንዲሁም አርካይፕስ ኤንድ ኮመን ኮንሽስነስ ወጥተን እንጠቀማለን። ከዚያም በተጨማሪ ምናልባት አንድ ወይም ከነዚህ ሚኖች በእርሱ ውስጥ እንዳሉ እድል እንከፍታለን። 1. ንቃተ ህሊና የሌለው ተንኮለኛ the unconscious manipulator ሁሉንም ስሜታቸውን በእርሱ ላይ ከሚወቅስ፣ መገኘቶን ወደ ቀስቅሴነት ከሚቀይር፣ ፈጽሞ ባላመጣችሁት ስሜት ኃላፊነት እንዲሰማችሁ ከሚያደርግ ሰው ጋር አብሮ መኖርን አስቡት። መጀመሪያ ላይ ደካማ፣ ስሜታዊ እና ጥልቅ ይመስላሉ። ነገር ግን ከጊዜ በኋላ የእርሶ ባልሆነና አስቀድሞ በኪሳራ ላይ ባሉበት የጦር ሜዳ እየተጎተቱ እንደሆነ ይገነዘባሉ። ይህ ንቃተ ህሊና የሌለው ተንኮለኛ ነው። ማለትም በራሱ ቅስሮች የማያውቅ ነገር ግን እንደ የአእምሮ ህልውና መንገድ በሌሎች ላይ የሚያስተላልፍ ሰው ነው። ዩንግ እንዲህ ብሏል፣ በራሳችን ውስጥ የማንጋፍጠውን ነገር እንደ ዕድል እናገኘዋለን። ንቃተ ህሊና የሌለው ተንኮለኛ የተጨቆነ ይዘት፣ ያልተዋሃደ የስሜት ቀውስና ያልተሰራ ስሜታዊ ቁርጥራጮች የበላይነት የተቆጣጠረው ሰው ነው። ወደ ውስጥ ከመመልከት ይልቅ ወደ እርሱ ያነጣጥራልና ለውስጣዊ ግጭቶቹ ሸራ ያደርገዋታል። ይህ አይነት ሰው ስር የሰደደ ፕሮጀክሽን ውስጥ ይሞራል። እንደ ዩንግ ፕሮጀክሽን የስነ ልቦና የማይቀር ተግባር ነው፣ ነገር ግን ካልታወቀ አጥፊ ይሆናል። ኢጎውና ንቃተ ህሊና ውስጥ ዩንግ ፕሮጀክሽን አንድ አይነት የአእምሮ እብርነት እንደሚያመጣ ይገልጻል። ይህም
ሌላኛው ሰው እንደ ማንነቱ መታየት አቁሞ በእኛ ውስጥ የተደበቀው ነገር ምልክት ሆኖ ጥቅም ላይ የሚውልበት እስር ቤት ነው። ተንኮለኛው እርሷን አያዩም፣ የራሱን የጠፋ ክፍል ያያልና ልክ እንደ እውነት ምላሽ ይሰጣሉ። እነዚህ ሰዎች ብዙ ጊዜ ራሳቸውን እንደ ተጎጂዎች ያስቀምጣሉ። የሚከሰተው ሁሉ የሌላ ሰው ስህተት ነው፣ ፈጽሞ የራሳቸው አይደለም። ይህ መዛወት በጣም ስውር ከመሆኑ የተነሳ ራሳቸውን መጠራጠር ይጀምራሉ። እኔ በእውነት ስሜት አልበስ ነበርኩ? የተሳሳተ ነገር ተናግሬው እኔ ጎጂ ነኝ? እናም ማጭጣበሩ የሚፈጸመው ጩኸት ሳይሰማ ቀጥተኛ ጥያቄ ካልቀረበ ነው። ሁሉም ስሜታዊ፣ ንቃተ ህሊና የሌለው እና ፈጽሞ ውጤታዊ ነው። ከዚህም በበሳ ደግሞ ብዙ ጊዜ እነዚህ ሰዎች ማራኪ ናቸው። ውበት፣ ስሜታዊነት እና የስሜት ጥንካሬ አላቸው። ይህ ወጥመድ ይፈጥራል፣ ምክንያቱም እርሱ ልትረዱንቻችሁ፣ ልትፈውሱት እና ለሌሎች በተቻለ መልኩ ልትረዱ ትችላላችሁ ብላችሁ ያስባሉ። ነገር ግን በተግባር የሚያደርጉት ነገር ቢኖር ወደ ውስጥ ለመግባት እምቢ ያለውን ሰው ለማዳን እየተማሯችሁ የአእምሮ ጤንነታችሁን መስዋዕት ማድረግ ነው። ዩንግ እነዚህ የፕሮጀክሽን ዘይቤዎች በተለይ አደገኛ ናቸው ብሎ ያስጠነቅቀናል። ምክንያቱም ምልክታዊ ሚና ውስጥ ስለሚያስገቡናል። አዳኝ፣ ጠላት፣ ከዳተኛ፣ አባት፣ እናት፣ ከኛ እውነተኛ ማንነት ውጭ ያለ ማንኛውም ነገር። እናም በምልክታዊ ትስስር ውስጥ መኖር ማለት በቅርምጃት ውስጥ መኖር ማለት ነው። ራሳችሁን ለመጠባበቅ ብቸኛው መንገድ ግንዛቤን ማዳበር፣ ዘይቤዎቹን መገንዘብ እና የሚሰማችሁ የራሳችሁ ነው ወይስ በሌላ ሰው የተፈጠረ ነው ብላችሁ ራሳችሁን ያለማቋረጥ መጠየቅ ነው። ንቃቱ ህሊና የሌለው ሕይወታችሁን በኃይል አይወርም፣ የሚገባው በእርሱ ርኅራኄ ክፍተት ብቻ ነው። 2. የፐርሰና ተሸካሚ the bearer of the persona። ሁሉም የሥነ ልቦና አደጋ የሚመጣው ከሚያስገርሙ ባህሪዎች አይደለም። አንዳንድ ጊዜ የሚመጣው ከፈጽሞ የሚመስለው ነገር ነው። ሁል ጊዜ የሚዘጋጀው ፍግልግጥ፣ እንከን የሌለው አቋም፣ ፈጽሞ ምስል። እኛም ምንለው መሆን ከመሰል ያነሰ የሚሆንበት የምልክ ዘመን ነው። እናም ይህ ከባድ ችግር ነበር ለዩንግ። ምክንያቱም አንድ ሰው ከራሱ ፐርሰና በዓለም ላይ ለመስማማት የምንጠቀማት ማህበረሰብ ጭምቃት ብዙ ከተታወቀ ከራሱ ማንነት ሙሉ በሙሉ ለመለያየት አደጋ ላይ የሚወድቅ ነበር። ጭምኮን የሚለብሰው ራሱን ማጣት ብቻ ሳይሆን በዙሪያው ያሉትን ሁሉ መዛባት ይጀምራል። ኢጎንና ንቃተ ህሊና ውስጥ ዩንግ ፐርሰና አንድ ሰው ያልሆነው ነገር ግን እርሱና ሌሎች እርሱ እንደሆነ የሚያስቡት በማህበረሰብ በቤተሰብና በሙያ ተስፋ የተቀርጾ ሰው ሰራ ግንባታ ነው። ፐርሰና ራሱ ስህተት አይደለም። ሁላችንም ለማህበረሰብ ሚናዎችን ለመወጣት እንጠቀመዋለን። ችግሩ የሚጀምረው አንድ ሰው ያን ብቻ እንደሆነ ሲያስብ ነው። ጭምኮን ከፊቱ ጋር ሲጣበቅና ድንገተኛ ተጋላጭና ትክክለኛ የሆነው ሁሉ በስነ ልቦና ግንጅባይ ውስጥ ሲቆለፍ ነው። ይህ የምልክና አንድ ሰው በራሱ የሚሰራ ዋይ ኢሚተር ነው። የፐርሰና ተሸካሚ የተግባራዊ ውጫዊነት ዋና ነው። ሌሎቹ መስማት የሚፈልጉትን ይናገራሉ፣ በትክክለኛው መንገድ ይሰራሉ እና ግጭቶችን በማንኛውም ዋጋ ያስወግዳሉ። ነገር ግን ከቁጥጥር መጋረጃ ጀርባ በውድቀት ውስጥ ያለ ነፍስ አለ። ምስሉን በያዙ ቁጥር ራስን የበለጠ ያፍናሉ እና ይህ መጭቆን ቶሎም ይሆን ዘገይቶ ዋጋ ያስከፍላል። ከዚህ አይነት ሰው ጋር ለሚኖሩ ተጽዕኖ ጥልቅ ነው። የሆነ ችግር እንዳለ ይሰማችኋል፣ ግን ምን እንደሆነ መናገር አይችሉም። ሁሉም ነገር ሪፔቲሽን የተደረገ ይመስላል። ከዚህ የባሰ ደግሞ የፐርሲና ተሸካሚ ይህንን የፍጽምና ፍላጎት ወደ እርሶም ያስተላልፋል። እንዲሰሩ፣ እንዲስማሙ እና ከቲያትር ቤቱ ጋር እንዲተባበሩ ይጠበቃሉ። ከጽሑፉ ውጪ የሆነ ነገር ከገለጹ ኃይለኛ ስሜት፣ ጥርጣሬ፣ ህመም ወደ ኋላ ይመለሳሉ። ምቾት አይሰማቸውም እና ይዘጋሉ። ምክንያቱም በውስጣቸው የተጨቆነውን የሚያስታውስ ሁሉ ሊታገስ የማይችል ይሆናል። ከፐርሲና ተሸካሚ ጋር መኖር የራሳችሁን ድንገተኝነት እንዲጠራጠሩ ሊያደርግ ይችላል። ራሳችሁን መቆጣጠር ይጀምራሉ። ቃላቶቻችሁን ይለካሉ እና ከሐሳባዊው ትረካ ጋር የማይጣጣሙ የራሳችሁን ክፍሎች ይደብቃሉ። ቀስ በቀስ እርሱም ጭምስ በልበስ ይጀምራሉና አያውቁ። ከፐርሲና ተሸካሚ ጋር አብሮ መኖር ሰው ሰራሽ ብቻ አይደለም፣ የሚተላለፍ ነው። 3. የተጨቆነ ጥላ ባለቤት the owner of the repressed shadow። አንድ አይነት ሰው አለ የሚኖረው ቁጥጥር ስር የጸዳ የተገታ፣ ሁልጊዜ ትክክል፣ ሁልጊዜ መጠነኛ፣ ሁልጊዜ ጨዋ ሆኖ ነው። ነገር ግን ከዚህ የብቃት ገጽታ ጀርባ ነፃ ሊወጣ ያለ ኃይል አለ። ምክንያቱም ስህተት፣ አስቀያሚ ወይም
ተቀባይነት የለውም ብለው የሚቆጥሩት ሁሉ ወደ ነፍስ ምድረ ቤት ስለሚገፉት ነው። አልተሸነፈም ወይም አልተለወጠም፣ የተጨቆነ ነው። ይህ የተጨቆነ ጥላ ባለቤት ማንነት ነው። ማለቱም ጨለማው እስኪቆጣጠር ድረስ ሁልጊዜ ብርሃን ለመሆን የሚሞክር ሰው ነው። ካርል ዩንግ የሥራውን ጥሩ ክፍል በጥላ ላይ የማዋል አሳልፏል። አዮን ውስጥ እንዲህ ይላል፣ ጥላው በግለሰቡ በራሱ ውስጥ ለመቀበል እምቢ የሚለውና ገና በሆነ መንገድ ለመገለጥ የሚገፋፋው ነገር ሁሉ ነው። የምንናገረው ውጫዊ ነገር አይደለም፣ ጥላው ውስጣዊ ነው። እርሱም ለመስማት የማይቀበሉትን ጥላታ ምክንያታዊ የሚያደርጉትን ምቅኛነት እንደ ትሕትና የሚሸፍኑትን ምኞት ነው። በራሳችሁ ውስጥ የምትጥሉት ሁሉ አይጠፋም፣ ወደ ጥላ ይለወጣል። እናም ዩንግ እንዳስተማረው ንቃተ ሕንሳ ያላደረጋችሁት ነገር ሕይወታችሁን ይመራል እና እርሶም ዕጣ ፈንታ ብለው ትጠራላችሁ። የተጨቆነ ጥላ ባለቤት መጀመሪያ ላይ አደገኛ አይመስልም። በተቃራኒው ብዙ ጊዜ የሚደንቀው ተግሳስ ደስ የሆነ ጨሎም የሆነ እና አጋዥ የሆነም ነው። ነገር ግን በሌሎች ላይ ድክመትን አይታገስም። ለድንገተኝነት መጥፎ መልስ ይሰጣል እና በኃይለኛ ስሜቶች ይበሳጫል። ሁልጊዜ የተሞላ ነው የሚለውን ነገር ግን ፈጽሞ አይፈነዳም እስኪፈነዳ ድረስ እና ያ ሲሆን አጣፊ ነው። ይህ ሰው በቋሚ ስሜታዊ ንቃት ውስጥ ይኖራል። የሚሰማውን ወይም የሚሳሳተውን ይወቅሳል፣ ምክንያቱም እርሱም ራሱ ይህንን አይፈቀድም። ስነ ምግባራዊ ጠያቂና ተቆጣጣሪ ይሆናል። ነገር ግን ይህ ሁሉ ንቃተ ሕንሳዬን ለመቆጣጠር የሚደረግ ሙከራ ብቻ ነው። ዩንግ ግልጽ ነበረ። ፐርሰናው የጠነከረ ቁጥር ጥላው የበለጠ ይጨቆናል። እናም ጥላው የበለጠ ሲጨቆን መገለጡ የበለጠ ጨካኝ ይሆናል። ይህንን ዝዬ በልምናው መልስ የማይሰጡ በትንሹ የሚፈነደጉ ለዓመታት ቂም የሚይዙ ሰዎች ላይ መለየት ትችላላችሁ። እነሱ ማንም ለምን እንደዚህ ምርር ቂማዊ ወይም ተከንቻች እንደሆኑ ማያውቃቸው ታዋቂ አስቸጋሪ ሰዎች ናቸው። መልሱ ጥላ ውስጥ ነው። ያልተዋሃደ ያልታወቀ ተቀባይነት የሌለው ነገር ነው። አስፈላጊ ነው። ጥላው የሚሰራው መጥፎ ነገሮችን ብቻ አይደለም። የተከዳችሁ ህምታትነቶቻችሁን፣ የተጨቆነ ፍጥራትነታችሁንና የተደበቀ ጥንካሬያችሁን የያዘ። ነገር ግን ጥላውን ሲደብቁ ይህ ሁሉ ወደ መርዝ ይለወጣል። እናም ይህ መርዝ ግንኙነቱን፣ አካባቢውን እና በተለይም ብዙ ጊዜ በጣም ቅርቦችን ይበክላል። ከተጨቆነ ጥላ ባለቤት ጋር መኖር ከስሜታዊ ፍንዳ ማሳያ ጎን ለመኖር ይመስላል። 4. የሞራል ተቆጣጣሪ the moral controller። ሁሉም ገራፊ ሰይፍ አይዝም። አንዳንዶቹ መስቀልን፣ ሕጎችን፣ ቀኖናዎችንና ዝግጁ የሆኑ ሐረጎችን ይጠቀማሉ። እነሱ የሚናገሩት በሥነ ምግባር፣ በጽድቅና በሞራል የሚመሩ መሆናቸውን ነው። ነገር ግን በጥልቁ ራሳቸውንና ሌሎችን በጥፋተኝነትና እፍረት በተሰራረት ውስጥ እያሰሩን ነው። ዩንግ ይህንን አርኬታይፕ በሚገባ ያውቀዋል። ለሱ ስነ ምግባር እንደ ውጫዊ ገጽታ ሲሰራ በጣም አደገኛ ከሆኑት የስነ ልቦና ጭቆና አይነቶች አንዱ ይሆናል። ይህ የሞራል ተቆጣጣሪ ሁኔታ ነው። ማለትም ጥላውን ከማዋሃድ ይልቅ በሌሎች ባህሪ ላይ የሚያስተላልፈና በራሱ ውስጥ የማይቀበለውን ነገር በመወንጀል የሚኮንን ሰው ነው። እርሱ በእርግጠኝነት እንደዚህ ያለ ሰው አገኝተዋል። ሰዎች ብዙ ጊዜ ጣት የሚቀስሩ ነገር ግን ፈጽመው ወደ ውስጥ የማይመለከቱ። እነሱ ራሳቸውን እንደ ባህሪ ማጣረፊያ አድርገው ያስቀምጣሉ። በእውነት እንደዚህ ስለሆኑ ሳይሆን የሞራል ልዕልና ምስልን ለመጠበቅ በጣም ስለሚፈልጉ ነው። የሞራል ተቆጣጣሪ ሌሎችን ወደ ኃጢአተኞች፣ ጠማሞች ወይም ስነ ምግባር የጎደላቸው ይለውጣል። የራሱን ፍላጎቶች፣ ስሜቶችና ተቃራኖችን ከመጋፈት ለመዳን። ችግሩ ከተለመደው ስሜታዊ ተነኩላይ በተለየ የሞራል ተቆጣጣሪ መልካም እየሰራ እንደሆነ ያምናል። እሱ በእውነት ሌላውን እያረመ እየዳነ ወይም እያስተማረ እንደሆነ ይሰባል። እናም ይህ ተጽዕኖን በየለተ ጎጂ ያደርገዋል፣ ምክንያቱም በስልጣን በመልካም ሐሳብና በሐሰት መንፈሳዊነት የተሸፈነ ነው። ትችቱ የሚመጣው እንደ ለራስ ጥቅም ነው ወይም እውነትን የሚነገርህ ሰው ያስፈልግሃል በሚባሉ ሐረጎች ታጅቦ ነው። ነገር ግን ይህ እውነት ገላጠኛ አይደለም፣ በፕሮጀክሽን የተሞላ ነው። የሞራል ተቆጣጣሪ ብርሃንን እያሳየ እንደሆነ ያምናል፣ ነገር ግን የራሱን ጨለማ ሙሉ ለሙሉ ችላ ያደርጋል። የንስሕናን ቅዣ በራሱ ውስጥ ለመጠበቅ ክፋትን በሌሎች ላይ ያስተላልፋል። ይህም እውር አደገኛና የሰውን ነፍስ ልዩነቶች ማየት የማይችል ያደርገዋል። እንደዚህ አይነት ሰው አጠገብ የሚኖር ከሆነ ሁልጊዜ ጥፋተኛ እንደሆን ሊሰማችሁ ይችላል፣ ልክ ሁልጊዜ ተሳሳቱ እንደሆነው።
ክትትል፣ ፍርድና መቀነስ ይሰማቸዋል። እናም ብዙ ጊዜ ይህን ፍርድ ውስጣዊ ያደርጉታል። የራሳቸውን ኔትራዊ ሰብአዊና ድንገተኛ ክፍሎች መጨቆን ይጀምራሉ። እናም የራሳቸው ያልሆነውን ኃይል ሙስለ ለመቅረፍ ይሞክራሉ። ዩንግ ይህንን ዘይቤ ለግለሰብነት ልጎታ እውነተኛ ስጋት አድርጎ ተመልክቷል። የከፍተኛ ስነ ምግባር ጠባቂ እውነትን አይፈልግም፣ ቁጥጥርን ይፈልጋል። እናም ውጫዊን ዓለም ሊቆጣጠር ካልቻለ በዙሪያው ያሉ ሰዎች ውስጣዊ ዓለምን ሊቆጣጠር ይጀምራል። 5. ኮምፕሌክስ ያለው ግለሰብ። በአንድ ጊዜ ጣፋጭ፣ አፈቃሪና ለጋስ ከሆነ ሰው ጋር መኖርን አስቡ እና በሚቀጥለው ሰዓት በእንደት የሚፈነዳ፣ በዝምታ የሚዘጋ ወይም ፈጽሞ ያላሰቡትን ነገር የሚከስ ሰው። ምስጋና ወደ ፍላጎት ይለወጣል፣ ቀልድ ወደ ጥቃት ይሆናል፣ የአድናቆት ምልክት እንደ ስጋት ይተረጉማል። ይህ ስንት ብሰሩ ሁልጊዜ ባልተረጋጋ መሬት ላይ እየተራመዷችሁ ያለው ይመስላችኋል። ይህ በእውነት አቴናዎች ኮምፕሌክሶች የሚመራ ሰው አጠገብ የመኖር ልምድ ነው። ለዩንግ ኮምፕሌክሶች ራስ ጋዥ የስሜትና ማስታሰስ ተአኩሎች ናቸው። በእውነት አቴኖች ውስጥ የሚኖሩና በየጊዜው ንቃቴኖችን መቆጣጠር የሚችሉ። እነሱ በውስጣችን ያሉት እንደ ተቆራረጡ ስብናዎች ናቸው። በስሜት ቀውስ፣ በአእምሮ ቁስሎችና ባልተፈቱ ልምዶች የተፈጠሩ። ዩንግ እነዚህ ኮምፕሌክሶች የግለሰቡን ባህሪ እንዴት ዳይሬክትሊ እንደሚረበሹ ይገልጻል። ለአሁኑ ሳይሆን ለቀድሞ ማዳመጥ የሚያስተላልፉ ያደርጋቸዋል። ቅንጭ የሆነ አስተያየት ሳያውቀው ከአሮጌ ወደ ማጣገው መናቅ ወይም መዋረድስ ላለው ይናገራል። በአቀራቢ ያሉ ሰዎች ዋጋውን ይከፍላሉ። ኮምፕሌክስ ያለው ሰው በእነዚህ ውስጣዊ ኃይሎች እየተመራ መሆኑን አይገነዘብም። በቅጣ፣ በከፍተኛ ሐዘን ወይም በተጋነነ ቂም ምላሽ ሲሰጡ ምክንያታዊ የሆኑ እንደሆነ ያምናሉ። ነገር ግን ያልተፈጩ ስሜቶችን እየኖሩ ነው። ችግሩ ይህ የሚከሰተው ያለማቋረጥ አይደለም፣ የሚከሰተው በየጊዜው ነው። የስሜት ፍንዳታዎች በግልጽነት፣ በፍቅር ወይም በጸጸት ጊዜያት ይደባልቃሉ። ይህ ከእንደዚህ አይነት ሰው ጋር ያለውን ትስስር የበለጠ ግራም ያጋባና ሱስ የሚያስይዝ ያደርገዋል። ሁልጊዜ እንደዚህ አይደሉም ብለው ማሰብ ይጀምራሉ። አንዳንድ ጊዜ ድንቅ ናቸው። እናም ይህ በትክክል እርሶን የሚያጣብቀው ነው። ነገር ግን እነዚህ ጊዜያት በእርሱ በማይረዱት ስሜታዊ ማዕበል መካከል ራሳቸውን በሚያገኙበት ባልተጠበቁ መቋረጦች ይከተላሉ። ስምምነትን ለመመለስ በሚደረገው ሙከራ ራስዎን ይቀርጻሉ፣ ያስተካክላሉ እና ይቀንሳሉ። የተወሰኑ ራሰ ጉዳዮችን ማስወገድ፣ ቃላቱን መለካት እና በእንቁላል ቅርፊት ላይ መራመድ ይጀምራሉ። ይህ ሁሉ በሌላው ሰው ውስጥ የሚተንጃውን አውሬ እንዳይነካ ለማድረግ ነው። ነገር ግን ጨካኝ እውነት ያ አውሬ በእርሱ አይነቃም። ሁልጊዜም እዚያ አለ፣ ተኝቶ ተርቦ ብቅ ለማለት ማንኛውንም ቀስቅሴ እየጠበቀ። ለዩንግ ያልታወቁ ኮምፕሌክሶች በሶፖ የአእምሮን ቅኝ ግዛት ያደርጋሉ። ለእርሶ ይናገራሉ፣ ለእርሶ ይሰማቸዋል እና ለእርሶ ይሰራሉ። ኮምፕሌክስ ያለው ሰው በበዛችነት፣ በሰማዕትነት፣ በመተው ወይም በመሳደድ ኮምፕሌክስ ሊመራ ይችላል። እያንዳንዳቸው የራሳቸው ትረካዎች፣ ስሜቶችና ፍላጎቶች አሏቸው። እናም ሰላምን ለመጠበቅ በሞከሩት መጠን የማይቆጣጠረውን መቆጣጠር እንደሚቻል የሚለውን ቅዠት የበለጠ ይመገባሉ። እንደዚህ አይነት ሰው አጠገብ መሆን የማያቋርጥ ንቃት ውስጥ መኖር ነው። የስሜት መረጋጋት ፈጽሞ የለም። የአሁኑ ሁልጊዜም በመናፍስት የተበከለ ነው። እናም ፈጥኖም ይሆን ዘገይቶ እርሱም እነዚህን መናፍስት መውሰድ ይጀምራሉ። ራሳቸውን፣ ትውስቷውን እና ስሜታቸውን መጠራጠር ይጀምራሉ። እናም ሲያውቁትም እርሱም በሌላው ሰው ንቃተ ህሊና እየተጋኙ ነው። 6. የስነ ልቦና ቫምፓየር the psychic vampire። አንዳንድ ሰዎች መገኘቱን አይፈልጉም፣ ጉልበቱን ይፈልጋሉ። እናም እሱን ለማሟጠጥ ሁሉንም ነገር ያደርጋሉ። በኃይልም አይደለም፣ በግልጽ ጥቃትም አይደለም፣ ነገር ግን በስውር ፍላጎቶች፣ ስር በሰደደ ተጎጂነት እና በፍቅር ተሸፍኖ ባለው ስሜታዊ ጥገኝነት። ይህ የስነ ልቦና ቫምፓየር ነው። ካርል ዩንግ ያስጠነቀቀው በጣም ጸጥተኛ እና ተንኮለኛ የስሜት መሟጠጥ አይነት ነው። ምክንያቱም በዩንጋዊ ቋንቋ እሱ ያልተፈታው ሲምባዮቲክ ግንኙነት ምልክት ነው። ማለትም የአእምሮ እድገትን የሚያደናቅፍ እና የራስን ቅርጽ የሚቀልጥ የፓቶሎጂ ትስስር ነው።
ዩንግ በኢጎውና ንቃተ ህሊናው እና አዮን በተለያዩ ምንባቦች ውስጥ ወደ ሙሉነት የሚወስደው መንገድ ለግለሰባዊነት ሂደት ትልቁ ስጋት ሲምባዮቲክ ግንኙነቶች መሆናቸውን ያሳየናል። ሁለቱ ሰዎች ራሳቸውን እንደ ተለያዩ ግለሰቦች ሳይሆን እንደ የስነ ልቦና ክርት አድርገው የሚገነዘቡበት። የስነ ልቦና ቫምፓየር የሚኖረው በትክክል በዚህ አይነት ግንኙነት ነው። የማያቋርጥ ትኩረታችሁን፣ ዕለታዊ መጽናኛውን እና ሁልጊዜ ዝግጁ መሆናችሁን ይፈልጋል። ነገር ግን ከፍላጎቱ በስተጀርባ የረሶክ ያልሆነና ፈጽሞ መሙላት የማይችሉት ባዶነት አለ። የሚጀምሩት ድጋፍ በመስጠት ነው። ከዚያ ጊዜ ይሰጣሉ። ከዚያም በስሜታዊ ስድብን በመረዳት ስም ይታገሳሉ። ሁሉንም ጉልበታቸው እየተሟጠጠ እንደሆነና ሌላው የት እንዳለቀና እርሶ የት እንደጀመሩ እንደማያውቁ ድረስ እስኪገነዘቡ ድካሙ ጥልቅ ነው። አካላዊ ብቻ አይደለም፣ ህሉናዊ ነው። ነፍሳችሁ ጠብጣ በጠብጣ ቀን ከሌት እየተበላች ያለች ይመስላል። ዩንግ በስነ ልቡና ራሳቸውን መደገፍ የማይችሉ ሰዎች እንደ ስሜታዊ ጥገኛ ታህቲያን ከሌሎች ጋር ስለሚጣበቁ ሰዎች ተናግሯል። የስነ ልቡና ቫምፓየር ማደግ አይፈልግም፣ በእርሶ መደገፍ ይፈልጋል። የዩንግ የመጨረሻ ማስጠንቀቂያ ስለ 6 አይነቶች ከሌሎች ንቃተ ህሊና የሌላቸው ተለዋዋጭነት ሁኔታዎች እውነተኛው መከላከያ የራሳችሁን ውስጣዊ ጥንካሬና ንቃተ ህሊና ማዳጊያ ነው። ይህ ሂደት ግለሰባዊነት ኢንዲቪጁዋላይዜሽን በመባል ይታወቃል። እርሶም የተዋሃዱት ሲሆኑ ቀንደግዴ የሌሎች ፕሮጀክሽኖች፣ ኮምፕሌክሶች ወይም ጣሎች ክፍት መርከብ አይደላችሁም። የመጨረሻው አስፈላጊ እርምጃ ሁል ጊዜ በሲምባዮቲክ ግንኙነቶች ውስጥ መሙላት መፈለግን ማቆም ነው እና በመነሻጉ የራሳችሁን ስነ ልቡና በድፍረት መጋፈት ነው። ይህ ውስጣዊ ጉዞ ከሌሎች ባልተፈቱ ድራማዎች መበላት የሚከላከል ከንቃተ ህሊናው ጫንቃ ለመውጣት የሚረዳ ብቸኛው መንገድ ነው።